ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ክላስ መምጣት ስለማልችል ባለፈው የተነጋገርነው ትንሽ ሪቫይዝ አድርገን የዛሬውን ሌክቸር በዚህ መልክ ላስተላልፍላችሁ ፈልጌ ነው። ትዝ ይላችሁ እንደሆነ ኦፕን ፕሮፖዚሽን እና ኳንቲፋየር ስናወራ ዲፋይን ያደረግነው አን ኦፕን ስቴትመንት ወይም ደግሞ predicate የምንለው a sentence that contains one or more variables ብለን ትዝ ይላችኋል። one or more variables and whose truth value depends on these variables ማለት ነው that must be assigned። ለምሳሌ p ብለን ነበር ቅድም በሌጣው ስናወራ የነበረው። አሁን xን ስናስገባ ግን with one variable ይሆናል ማለት ነው። p of x ማለት this is a property with variable x ማለት ነው። cube of xy ስንል this is a property with two variables with three variables እያልን እንቀጥል ነበር። ለምሳሌ ያህል x is the lady the day before Sunday ካለ x p of x ማለት ይሄ ነው ማለት ነው። when x is given value ምን ይሆናል? x ሲሰጠው ቀን ሊሰጠው ይችላል። ለምሳሌ ሰኞ ከሆነ Sunday or Monday is the day before Sunday ልንል እንችላለን። እና true ወይም false ሊሆን የሚችለው x ሲሰጥ ነው ማለት ነው። x ካልተሰጠና x ሲሰጥ true እና false የሚባል ከሆነ ምን ይባላል? open proposition ይባላል አላለ? እና ለዚህ ደግሞ x ከየት ነው የሚወሰደው ለሚለው universal set ወይም domain of discussion የምንለው ነው the universe of discourse። ስለዚህ universal set ብለን u ብለን እንወስዳለን ነው የተባባልነው። አሁን እቺን ምሳሌ ታስታውሳላችሁ። ባለፈው ምን ለማሳየት ተጠቀምንባት? ሁለት ኦፕን ፕሮፖዚሽኖች እኩል የሚሆኑት መቼ ነው? when they are equal ስንል at any x here they depend on the same variable x what we give here must be given here also። ስለዚህ at any a if they have the same truth value then the two are equivalent እንላለን ብለን አውርተን እቺን ምሳሌ ወስደን p at this is our universal set only contains these four elements therefore at these four numbers this is evaluated and at corresponding numbers this is evaluated they will have the same truth value። ስለዚህ ምን አልናቸው? they are equivalent ብለን አውርተን ነበር። አሁን ይሄን ስንናገር ዩኒቨርሳል ሴት አሁን ኤክስ ዝም ብለን እየነጠልን ከምንወስድ ለሁሉም ኤክስ ይሰራል ወይ ለተወሰኑት ኤክሶች ይሰራል ወይ የሚለውን ለመናገር ምን አስፈልገን? ዩኒቨርሳል ኳንቲፋየር phrases as for every x for each x for all x እያልን እናወራለን። ከዛ እቺን ሲምቦል ተጠቅመን እንዴት እናደርጋለን? ይሄ ማለት for all x ወይም for each x ምን ይሆናል? ይሄ ፕሮፐርቲ ሳቲስፋይድ ይሆናል እንላለን። እና የት ነው የሚሆነው? x ከዩኒቨርሳል ሴት ሲወሰድ ማለት ነው። ስለዚህ እንዲህ ብለን ስንል for each x in the universal set property p is satisfied ማለት ነው by this x። ስለዚህ ምን እንላለን? proposition quantified proposition and is read as for every x in u with property p of x እንላለን። ሲሚላርሊ ኤግዚስተንሻል ኳንቲፋየር እንደዛው ነው። ለጥቂቶች የሚሳካ ከሆነ ምን እንለዋለን? በዚህች እንሰይምና for some for at least one there is an x እያልን እናወራ እንችላለን። እና በዚህ ዲኖት እናደርገውና ከዛም ብለናል ፕሮፐርቲ ቢሆን with x። ስለዚህ in the universal set there exists an element in the universal set satisfying this property ማለት ነው። therefore x in u for some x in u with property p ማለት ነው። ለምሳሌ to show that this is false it is sufficient to find at least one a in u says that this is false። ይሄ ምንድነው የሚለው? ለሁሉም ኤሌመንቶች ዩኒቨርሳል ሴት ውስጥ ይሄ ፕሮፐርቲ ትሩ ነው ብለን ስናስብ አይደለም ትሩ አይደለም ካለ አንድ ማትሰራለች ማለት ነው እሷን እናፈርሳታለን።
ካውንተር ኤግዛምፕል ትባላለች እቺ ማፍረሻ። አንዳንዷ ካልሰራ ይሄ ፎልስ ይሆናል ሁሌ። በተቃራኒው ደግሞ እዚህ ጋር ዜር ኤግዚስት አትሊስት ማለት ነው አትሊስት ዋን ኤክስ ሳቲስፋይንግ ዘ ፕሮፐርቲ። ይሄ ትሩም የሆነው ምንድነው አንድ ኤክስ ካገኘ በቂ ነው። 10 20 30 ልናገኝ እንችላለን፣ ግን አንድ በቂ ነው ትሩ ነው ለማለት። ፎልስ ነው ካልን ግን ኤግዚስት ያደርጋል የሚለው ፎልስ ነው ካለ ምንም ኤግዚስት አያደርግም፣ ለሁሉም አይሰራም ማለታችን። ለምሳሌ ተመልከቱ for each real number x greater than 0 x square plus 1 is greater than 0። አሁን ይሄ ቁጥር አላስገባንም፣ ግን for each real number አለ። ለማንኛውም real number ማለት ዩኒቨርሳል ሴታችን ውስጥ real number ነው። ለማንኛውም real number ይሄ ግልጽ ነው አይደል? ይሄ ነን ኔጌቲቭ ነው። እንደውም አንድ ሲጨመርበት ደግሞ greater than 0 ይሆናል። ይሄ ትሩ ነው። ሁልጊዜ ከአንድ እና ከአንድ በላይ ነው። አንድ 0 ነው x 0 ሲሆን 1 ይሆናል። otherwise ፖዚቲቭ ነው። ግን x is ፖዚቲቭ ካለ በቃ ፖዚቲቭ ነምበር 1 ላይ ሲጨመር ሁሌ ፖዚቲቭ ነው ትሩ። ሁለተኛው ደግሞ there is a real number x says that this is true ይላል። ይሄ ኳድራቲክ ኢኩዌሽን ነው። መልስ ሊኖር የሚችለው ካለ ሁለት ነው ይበዛ፣ ወይ አንድ ነው ወይ ምንም ላይኖር ይችላል። በአጋጣሚ ግን አንድ ቁጥር አለች እቺን ሳትስፋይ የምታደርግ። ስለዚህ ኢንዛት ኬዝ ለምሳሌ -1 ብንወስድ there is ይላል። there is a real number x says that this is true ካለ እስቲ እንፈልግ። አንዳለች እንዲ -1 ብንቀጥ 1 + 6 አይሰራም። -2 ብንቀጥ 2 10 ይሆናል። 2 ስኩዌርድ 4 ይሆናል። ከዚህ ጋር 10 -2 times 5 -10 ስለዚህ 0። yes it works 4x equals -2 መልስ አገኘን ማለት ነው። the square of any real number is non-negative። ይሄ ደግሞ ግልጽ ነው። የማንኛውም real number ስኩዌር ሲደረግ either 0 ነው ወይም ፖዚቲቭ ነው የሚለው። ስለዚህ በኳንቲፋየር ነው የገለጽናቸው ማለት ነው። for x in r greater than 0 x square plus 1 is greater than 0 ብለን እንጠራዋለን ማለት ነው። እና ባለፈው ኔጌሽን ስንነጋገር እንደዚህ ብለን አውርተን ነበር። the negation of everybody satisfies the property ማለት no በሌላ አነጋገር there exists x it is false that everybody satisfies the property ካለ አንድ የምታፈርሳለች ማለት ነው። there exists x ፕሮፐርቲውን ማታሟላ ማለታችን ነው። ወይም there exists p of x ካለ አንድ የምታሟላለች የሚለው ፎልስ ነው ካለ ነው ምንም የምታሟላ የለችም ማለት ሁሉም ኤክስ ፕሮፐርቲ ያሟላ ማለት ነው። ይሄ ነው ዴፊኒሽኑ። ስለዚህ ይሄን ኤግዛምፕል ደግሞ ብንወስድ ዩኒቨርሳል ሴታችን አር ቢሆን ለምሳሌ ስኖት true that for some real number x x is less than x square ካለ ከዛም እንደምናደርገው እቺን ወደ for all እንቀይራታለን። ቅድም እንዳየነው እቺን ለማስታወስ አትከብድም። ኔጌሽን ኦፍ ዲስ ማለት እቺን ወደ ኤክስቴንሽን ይቀይራል፣ እቺን ደግሞ ወደ ኔጌሽኑ ይቀይራል። እዚህ ጋርም እንደዚሁ ኤክስቴንሽኑን ወደ ዩኒቨርሳል ይቀይርልናል፣ ፕሮፐርቲውን ደግሞ ኢትስ ኔጌሽን ይቀይራል። እቺ መጠቀም ብቻ ነው። ስለዚህ እዚህ ጋር እንመጣና እንዲህ ካልን ማስገባት ነው። እቺን ፎር ኦል ኤክስ እናረጋታለን። እቺ ደግሞ ኤክስ ሌስ ዛን ኤክስ ስኩዌርድ ከነሱ ተቃራኒ ሁለት ቁጥሮች ሲሰጡ ምንድነው የሚሆነው? ወይ እኩል ይሆናሉ ወይ አንዱ ካንዱ ይበልጣል። ሌዛ ወይ ግሬተር ዛን ከሶስት አንዱ ነው የሚሆነው። ስለዚህ አንዱ አልሆነም ሌዛን አልሆነም ካለ ማን ነው ሊሆን የሚችለው? ግሬተር ዛን ወይ ኢኳል የሚለው ነው የሚሆነው ማለት ነው። አሁን ይሄ ትሩ ነው ፎልስ ነው ማረጋገጥ እንችላለን ቁጥር ወስደን ማለት ነው። እና ፎር ሳም ሪል ነምበር ፎር ኦል ኤክስ ይሄ ትሩ ነው ማለት አይቻልም። ምክንያቱም ኤክስ ኔጌቲቭ ቢሆን አሁን ይሄ ስኩዌር ይሄ ደግሞ ነን ኔጌቲቭ ነው። ስለዚህ ፎልስ ይሆንብናል ማለት ነው። ዲስ ነው ትሩ አይደለም ትሩ ነው ሳይሆን ሁለቱ አባባሎች እኩል ናቸው። ትሩዝ ቫልዩአቸው ይመሳሰላል አይመሳሰልም ሌላ ጥያቄ ነው። ተተክቶ የሚታወቅ ነው። አሁን እዚህ ጋር እንደው ለምሳሌ እንወስዳቸው ሪል ነምበርስ ምን ይዛሉ? ራሽናል እና ኢራሽናል ይዛሉ አይደል? አሁን ዩኒቨርሳል ሴታችንን በሴት ኦፍ ሪል ነምበርስ ምን ኦል ራሽናልስ አር ማለት ሁሉም ራሽናል ነምበሮች ሪል ነምበርስ ናቸው። ትክክል።
ኖ ራሽናል